እንግዲህ ቤተሰቦች ተቀብተ ነው አንቺ ለማምጣት እራሱ ተቸግረናል። ወይኔ ፈጣሪ አረገና ሰው ግን እንዴት ነው የሚያላቅቀው? እኔ ውሃ ነው ማረግበት ማረግበት ይበላሻል። አንቺ ቆሻሻ ይዞ ይወጣል። ግን እኮ ትንሽ መድረቅ ትንሽ ይቀረዋል። አንቺ እንዴ ወይ ወጣላ ይጥልቆ ቀልጃለሽ እንዴ? አረጋጋል አይወኛ ቅንድዬ ነው አንቺ ግን አላስነካው የኔው ለኮ ምን አንቺ ብቻ አዲስ ነው ያላየው ማሳቅ የነበረበት አሁን ቅዱም ስንቀባው እንዴት እንዳለ አረ ግን እመቤቴን ፊት ሲያጠራ ወርቅ ነው ጥሩ እግዚአብሔርን ባይጠራ ይሻለኝ ነበር። መንጭ ቆጣለን እኮ ስቆይ ፀጉር ሁሉ እንዳለ ስትወጥ አንቺ መንጭ ቆ ነው ጥልቆ ፀጉር ሁሉ ያዘጨቀው ይሄ እንትና አለኝ ያልደረቀው ሰነ የራሱ ጉዳይ እዚህ በኋላ ማለት ወይኔ ለስላሴው ደስ ሲል ደግሞ ስትጠቀሚ ቁጥቁጥ እርጉዝ ሴት ወይ ቤተሰብ እንዴት እንደሆነ ግን ለስላሴው አይጣልባችሁ እግዚአብሔር። እኔ በጣም ነው ያደረኩት። አንቺ እዚህ በኋላ አቀባዋለሁ ያው እየነጨኝም ቢሆን ግን ለማውጣት በጣም የምትቸገር ነገ ጧት እራሱ ጨርሰው ጥሩ ይገረለ አለት እየቆረስኩ ብለው ወይት ሰው በእንቅልፍ ሰዓት እዚህ ለሊቱ 5 ሰዓት ሆኗል። ጥሩ 7 ሰዓት 6 እንዴ አልፏል እንጂ እግዚአብሔር 7 ሰዓት ይሆናል እንዴ 8 ሰዓት ይሆናል እንዴ ገና ነው ለሸልታዩ እንጂ ቆየ እንጂ ኧረ እዚህ ጋር ቅንድቤ ነግቼው ቅንድቤ ተቀመጭ የቅንድቤ ፀጉር እንዴት ነው ይወጣል? ይሄ ኧረ አይ አንቺ ነው የመጣ እስኪ ቀስዬሻል ምን ነው ቀረብኝ አይጣለው ብዬ ባስ ወይ ለስላሴ አለው ለስላሴውም ያምራል። ግን ኧረ እናቴና ቆላይ ነው እናት አለም መጥ ነው መጥ አዲስ እዩማ እንዴት እንደሚወጣ አወጣ አንተ ታይተኛበት እሱ እኮ እየታቀፈ ስንቀባው እኮ ኮል ነው እያለ አሁን ይሄ መቼ ነው የሚያልቀው?
ተቀየን አልወጣለ አልላጠን ብሎ አልላጠን ብሎ አትጨመላለቂ ምን ማርያምን እምቢ አለን እኮ ከስረናል አትልም እንዲያውም መቅዲ ገና ነው እያለ እኔ እሪ ብዬ ነው። አንቺ ሲደርቅ ይሻለን ነበረ። ገብርኤልን ልስላሴ ወርቅ ነው ቤት ያማል እንጂ ምን በላላለም እናቴ ጥቅ አድርጎ ነው የሚያወጣው። እዚህ ጋር ጠጉር አለው መሰለኝ። እንዴት ይወጣል? ቅድም ፀጉር ነቀለኝ። አረ ወይ 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 ሲፈርድ አይታየም። አንቺ ወይ ራጦርኛ እኔ ሶፋ አስነቀኝ የሚል መጣ። ይሄን ካዳር ነው እናቴ ይሄ ደግሞ ማለት ምን ጥቆና እንደ ጣላት ግን ለጀ እንትን ወድጄዋለሁ። ልስላሴውን ወደድኩት። ተላጥና ታዲያ አጊጣለሁ ብዬ ተላጥኩኝ። እናቴ እንዴት ይወጣ ተደርሰሻል አንቺስ? እንጂማ ጨርሰሻል። ከገና ነኝ እናት አለሜ ደግሞ እኮ ከቅንድባችን ላይ ወንድናት እዚህ አካባቢ እኮ ትንሽ ፀጉር ነበረኝ እኔ አንቺ ግን እሱ በጣም ይዞብኝ እንደዚህ ይልቃል። ጤምሽ ላይ ነው ወይ እናት አንቺ የፊቴ ልስልስ ስላለው ፀጉርም ስለሌለው አልኩሽ አላዘብኝ። ይሄን አስቸጋሪ ተገራጡት በቪዲዮን ጥሩ ግን ሰርክለው ጣው አይተሽ ማናቸው እንዴ ይኸውልሽ በሳምንት 2 ጊዜ የምትቀቢ ከሆነ እየለመደው አያምሽም። አረ እና ቤቴ የኛ እኮ ገና አዲስ ፍሬሽ ነው ደግሞ የተቀባነው። አሁን እኔ እስካሁን ልቀበንበት ጾም ሆነብኝ። በጾሙ እንዴት ትቀበልሽ እንቁላል
ነው ችግር እኮ። ዱብ ዱብ አላንቺ ፊታችን ራሱ ግን ለስላሴ አይደለም ማርያምን ነገራስ ጥሪት ነው የምታየው ማርያምን እንደለ ፀጉሩ ራሱ ምን ጥፍ አድርገው ያወጣ አዎ እዚህ አካባቢ ራሱ የነበረ ቆሻሻ ደህና ነሽ? አውጥተሻል ፍቅሩ ደህና ነሽ? መርጬዋለሁ ነቀል ነው እኮ ነው አንቺ ፀጉር ራሱ ያነሳል እንዳለ የፊቴ ፀጉር ሙልጭ አርጎ አነሳልኝ በጣም ሙልጭ አርጎ ነው የሚያነሳው ኧረ ወይኔ ጥሩዬ ኧረ ወደዚህ ገብቼበታለሁ መሰለኝ ዲዛይን ነው ዲዛይን ነው ጉዳችን ፈላ